ዛሬም እንደትናንትናው የኦሮሞ እናቶች ልጄን እያሉ እያለቀሱ የልጃቸውን ሬሳ መቅበር ተያይዘውታል። ለውጥ አለም ዛሬም በ21ኛው ክፍለ ዘመን ውስጥ የሰው ልጅ እየተገዳደለ ይገኛል። በተለይ በስልጣን ላይ የሚቀመጡ አምባገነኖች ራሳቸውን ቅዱስ አድርገው ተቀምጠው የኦሮሞ ህዝብን ወይም የሌላው ህዝብን እያታለሉ እየገደሉት ይገኛሉ። በባንድ ወቅት የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ዜናዊ አምቦ የልማት ገንቦ በሚል መርህ ተሰማርተው ነበር። በዘመነ አብይ ደግሞ አሁን አምቦ ኒውዮርክ ትሆናለች ብለው ቃል ገብተው ወትውተው አስወትውተው ነበሩ። መንፈቅ ሳይሞላም የአምቦ ልጆች ደማቸውን አስፋልት ላይ ይዘሩት ጀመረ። ድምጻዩም ወዶ አይደለም ማሎም እያለም ያቀነቀነው። በወለጋም በጉጂም በመሃል ኦሮሚያ ዛሬም የኦሮሞ ህዝብ በኮማንድ ፖስት ተወጥሮ እየተገደለ እየተደፈረ ይገኛል። የኢትዮጵያ መንግስት ምርጫ ሊያካሂድ ደፋ ቀና እያልኩ እገኛለሁ ይላል። ሌሎች ደግሞ ምርጫ ቦርድ አገሪቷም እየታመሰች ባለችበት ሰዓት ምርጫ ሳይሆን ቀርጫም አይኖርም ይላሉ። ሰላም ጤና ይስጥልኝ። የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምንሰነበታችሁ እንደምንከረማችሁ። ዛሬ እንግዳ ይዤ ቀርቤያለሁ። እኚህ እንግዳዬ አቶ ኦልባና ሌሊሳ ይሆናሉ። ዜማውን ትንሽ ላስኪድና እንግዳዬን ይዤ ቀርባለሁ። መልካም ቆይታ ከዜማው ጋር። Suama, suama,
ولين دندم نبيك قدام جاللا عدوس وامونا دجاج جانلا عدوس وامونا دجاج جانلا ተወዳጁን ድምጻዊም ስለ ዜማው ከልብና መሰግናለን ጋዜጠኛም እስክንድር ነጋም ቄሮን ባሸባሪም ባለም አቀፍ ለመክሰስ እየተንቀሳቀሰ ይገኛል እንደ እስክንድር ነጋ አባባል ቄሮም ሁሉም ማለት አይደለም ቄሮም ግንባሩን ለጥይት ሰጥቶ የታገለው ቄሮ ጥያቄው ስለተመለሰ ወደ ቤት ገብቷል 1% የማይሆነው አሸባሪው ተነሲሉት የሚነሳው ነው ሲል ገልጿል እኛ ጥያቄ አለን ለእስክንድር ነጋ የኦሮሞ ህዝብ ጥያቄ ምን ነበር ጥያቄውስ ተመልሷል ሊል የደፈረበት መንገድ ምን ይሆን የኦሮሞ ህዝብ ጥያቄን ጠንቅቆ እስክንድር ያውቀው ይሆን ቄሮ 1% 2% እያሉ መከፋፈሉ የኦሮሞ ህዝብ የማይቀበለው መሆኑን እንዲገነዘብ ፈልጋለን 26 ሚሊዮን ሙሉ የኦሮሞ ወጣት አሸባሪ ማለት የኦሮሞ ህዝብን ከመናቅ የዘለለ ምንም አማራጭ የለውም ወይም ትንከት ነው እንግዲህ አቶ ኦልባና ሌሊሳ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁኝ አቶ ኦልባና ሌሊሳ እኔም በፕሮግራማችሁ እንዲቀርብ ስለ መረጣችሁ እጅግ አመሰግናለሁ መልካም አቶ ኦልባና ሌሊሳ እስኪ የሥራ ድርሻዎትና ከየትኛው ድርጅት እንደሆነ ለአድማጭ ይግለጹልኝ አሁን ያለው የነበርኩበትም የኦሮሞ ፌደራል ኮንግረስ ውስጥ ነው አሁን ዋናው ጽሕፈት ቤት ውስጥ ነው እየሰራ ያለው ከእስር ቤት በኋላ መጀመሪያ ወደ ነበርኩበት ቦታ ተመልሼ ድርጅቱ ዋና ጽሕፈት ቤት ውስጥ እየሰራው ነው መልካም አቶ ኦልባና ከልብ አመሰግናለሁኝ በድጋሚ ወደ ውይይታችን እስኪ ላምራ አቶ ኦልባና እንግዲህ እንደሚታወቀው በአሁኑ ወቅት በኢትዮጵያ ውስጥ አሁን ያለው መንግስት ወይም የዶክተር አብይ መንግስት በሀገሪቱ ውስጥ የተከሰተው ያለው መጠነ ሰፊ የሰላም እጦትን ለማስቆም አልቻለም እንደውም መንግስት የለም እስከመባል ድረስ እየደረሰ ይገኛል ሰው በአደባባይ ይዘረፋል ይገደላል በድንጋይ ተቀጥቅጦ የሚሞትበት ሀገር እየሆነ ይገኛል በአሁኑ ወቅት መንግስት የለም ማለት ይቻላል ለምንድነው የዶክተር አብይ ስርዓት ማስያዝ ህግ ማስከበር ያልቻለበት ምክንያት ምን ይሆን ምናልባት ኢትዮጵያ እየፈረሰች ትሆን እንትሩ ጥያቄው ላይ ራሱ እኔ ደግሞ ጥያቄ አለኝ ዶክተር ይሄ ያሁን የሽግግር መንግስት ያለው የሽግግር መንግስት ሁለተኛው ኢህአዴግ ችግሩን ማስቆም አልፈለገም ወይስ አልቻለም የሚለው ነገር መለየት አለበት የኢትዮጵያ ህዝብ መቼም ተጣልቶ አያውቅም የመጣላትን ፍላጎት አልነበረውም አሁንም የለውም ህዝቡ እየተጣላ አይደለም የትም ቦታ በህዝብ መካከል ግጭት የለም አንዱ ሲሞት ወጥቶ የሚቀብረው ገዳይ ተብሎ የሚከሰስ ወገን ነው አሁን ሰሞኑን እንዳየው በየቦታው መስጊድና ቤተክርስቲያን ሲቃጠል ሰው እንትን ሲሆን ሄዶ ያን መልሶ የሚገነባው እዛው አቃጠለ ተብሎ የሚወነጀለው ህዝብ ስለሆነ ግጭቱን መንግስት ማስቆም አልፈለገም ወይስ አልቻለም የሚለው ነገር መለየት አለበት ስለዚህ አልፈለገም ነው እንጂ አልቻለም የሚለው ምንድነው መንግስት አሁን ለምሳሌ እንግዲህ መንግስት አልፈለገም ከተባለ መንግስት የሚያተርፈው ከግጭት የህዝብን ወይም የሚመራው ህዝብ ሞት ስቃይ መከራ ማብዛት መንግስት የሚያተርፈው ነገር ምንድነው ኖርማሊ በኢትዮጵያ ውስጥ እስከዛሬ ድረስ የነበረው ማቃለል ማስፈራራት በዚህ አይነት ሲስተም ነው ሲገዙ የነበረው ያለፉትም ቢሆን ማለት ነው ስለዚህ ያለፉትም ቢሆን ሲያጋጩ የነበሩ ራሳቸው ናቸው አሁንም የከሌ መጣብህ ተብሎ አንደኛው ዘንድ አንደኛው ወዳጅ አድርጎ አንደኛውን ጠላት አድርጎ ለመያዝ ካልሆነ በስተቀር አለመፈለግ አይደለም አለመፈለግ ነው የግጭቱ እንዲቀጥል የተደረገው አለመፈለግ ነው እንጂ የሚመለከታቸው አካል ተሰብስበው አይተዋል ከዚህ በፊት አሁን ህዝብ ለጥያቄው ሲወጣ እንኳን በቃችሁ እየሞታችሁም ቢሆን ወደ ቤታችሁ ግቡ ሲባል
በተነገረው በደቂቃ ውስጥ ነው ህዝቡ መብት መጠየቅ እየቻለ ማስከበር እየቻለ ወደ ቤት ተመልሶ ይገባ። ስለዚህ ህዝብ እንዲረጋጋ አልተፈለገም እንጂ ቢፈለግ የግማሽ ቀን ስራ አይወስድበትም። መንግስትን መነጋገር ካለበት ህዝብ ከሚሰማው አካል ጋር ወጥቶ ቢነጋገር የግማሽ ቀን ስብሰባ ነው። ከልብ መረጋጋቱ ለውጡ እንዲመጣ ከተፈለገ እንዲቀጥል ወደፊት እንዲቀጥል ከተፈለገ ለኔ የግማሽ ቀን ስራ ነው የሚፈጅበት ነው የሚለው። መልካም እንግዲህ በኦሮሚያ ክልል በተለያየ አካባቢ መጠነ ሰፊ ችግሮች አሉ። የኦሮሚያ ክልል በተቀላላ በወታደር ወድቆ ባለበት ሰዓት እናንተ የኦሮሞ ህዝብን ወክለናል የምትሉ የኦሮሞ ፓርቲዎች በኮማንድ ፖስት እየተዳደረ እናት እየተደፈረች ልጅ እየተደፈረች እናትና ልጅ ጎን ለጎን አስቀምጦ መከላከያ ሰራዊት እየደፈረ ንብረት እየዘረፈ በተለይ በጉጂ አካባቢ ቤቶችን አባወራዎችን ከነ እንስሳቸው ከነ ቤታቸው ያቃጠለ ባለበት ሰዓት የኦሮሞ ህዝብን ወከልን ብላችሁ በኦሮሞ ህዝብ እየተንቀሳቀሳችሁ ያላችሁ ድርጅቶች ጆሮ ዳባ ልበስ ብላችሁ መግለጫ ቢያንስ እንኳን መግለጫ እንኳን ልታወጡ አልደፈራችሁም የሚሉ የኦሮሞ ልጆች አሉ። ለምንድነው እናንተ ደፍራችሁ ወጣችሁ መናገር ያቃታችሁ? ምናልባት አብቹ ወይም የኦሮሞ ልጅ ስልጣን ላይ አለ ስለሆነ ይሆን ወይስ ምናልባት እናንተም የኦሮሞ ህዝብን ለምርጫ ብቻ ካርድ የምትፈልጉት ይሆን? የመጀመሪያው ነገር አሁን ወደ ቀጥታ ወደ አንተ ጥያቄ ከመምጣቴ በፊት ይሄ አሁን በኦሮሞ ህዝብ ላይ እየተደረገ ያለው ዘመቻ ሁለት ነገር ነው ለኔ የምረዳው። ሁለት ነገር ነው ከድርጊቱ የምረዳው። አንደኛ ኦሮሞ ትላንትም ለዚች ሀገር እየሞተ እየደማ ነው እቺን ሀገር አንድነቷን ክብሯን ያስጠበቀ። አንደኛ ለዚህ ሀገር አንድነትና ልማት ለዚህ ሀገር ለውጥ የኦሮሞ ህዝብ እየከፈለ ያለው ዋጋ ነው። ልክ መብቱን መጠየቅ በጀመረበት ሰዓት ትግሉን ባጣጣፈበት ሰዓት ትግሉን ወደ መጨረሻ ወደ ግቡ ቢወስደው ኖሮ አሁን የከፈለውን ያህል መስዋዕትነት አይከፍልም ነበር። በዓለም ላይ ጦርነት ገጥሞ ማሸነፉን ካረጋገጠ በኋላ ከሚዋጋው አካል ጋር ራሱ የተኩስ አቁም ስምምነት አድርገው ማሸነፌን እስካረጋገጥኩ ድረስ ለምንድነው በጋራ ሆነን የተረጋጋ የምንስማማበትን መንግስት አንፈጥርም ብሎ እድሉን አሳልፎ ለጠላት የሚሰጥ ወገን ካለ የመጀመሪያው የኦሮሞ ህዝብ ነው። ለጠላት የመስጠት እድል እስከዛ ድረስ ደርሶ የዚህ ሀገር ፖለቲካ እንዲረጋጋ እድል ተሰጠ። እድሉን ትላንት ኦሮሞን ሲሰጡ እንደነበረው ዛሬም አልተጠቀሙበትም። የኦሮሞን ህዝብ ስማጥፋትና ዘመቻ የጦር ስልት ነው የቀየሩት፣ የውጊያ ስልት ነው የቀየሩት፣ የጥቃት አቅጣጫ ነው የቀየሩት ሰዎቹ። ስለዚህ ይሄ እየደረሰ ያለው ለዚች ሀገር ኦሮሞ ሲከፍል የነበረውን መስዋዕትነት ዛሬም መክፈሉን ለማሳየት የገጠመው ነገር ነው እኔ ብዬም ወስዶ። ሁለተኛውና ዋናው ነገር ዛሬም ሁላችንም ኤኬሌም ብለን ጣት መቀሳሰሩን ትተን በትክክል ማሰብ ያለብን ኦሮሞ መደራጀት እንዳለበት ስላልተደራጀ ነው። ማንም ተነስቶ የፈለገውን ነገር የሚያደርገው በአግባቡ ስላልተደራጀን ነው። መደራጀት ካለብን አካል ጋር ስላልተጣመርን ነው። እኛ ከኛ የሚፈለገውን የቤት ስራ ሰርተን ባለመጨረሳችን ነው። ስለዚህ ኦሮሞ አንድነቱን የባሰሩ እንዲያጠናክር የሚደረግ ጥሪ ነው። እኛ በአግባቡ ባለመደራጀታችን ነው በየቦታው ለትምህርት የሄደው ልጆቻችን ሬሳ እንድንቀበል የተገደድ ነው። እነዚህ ሁለቱም ነገሮች ካየ በኋላ እንደ ፓርቲ የኛ ፓርቲ ከመጀመሪያው ጀምሮ ዋናው የችግራችን መፍትሄ ኦሮሞን ማደራጀት ነው። ኦሮሞን ማንቃት ነው። ኦሮሞ የህሊና ትጥቁን እንዲያጠናክር ነው። ልክ ከዚህ በፊት ሲያደርግ እንደነበረ ቄሮ ሲያደርግ የነበረው የተጠናከረ አንድነቱን ማስጠበቅ ነው። ለዚህ ደግሞ
ከእስር ከተፈታም ጊዜ ጀምሮ ብቻ ሳይሆን በእስር ቤት እያለንም ከእስር የተረፉ አመራሮች ሲሰሩበት የነበረው ኦሮሞን በአግባቡ ማደራጀቱ ስራ ላይ ተሰማርተናል። ይሄን ስራ እየሰራን ነው። ለሚመለከተው አካል ደግሞ እየሰራ ያለው ነገር አግባብ አለመሆኑን በየጊዜው እየነገርነው ነው። በኦሮሞ ፓርቲዎች መካከል ያለውን አንድነት ለማጠናከር ከግማሽ ሜዳ በላይ ሄደን እያፈላለን እያሰባሰብን ነው። ወሳኙ መጮህ አይደለም፣ መግለጫ መውጣት አለመውጣቱ አይደለም። ቢያንስ አቶ ኦልባና ቢያንስ እኮ ጥሩ ነው ማሰባሰቡ ጥሩ ነው። የኦሮሞ ህዝብ የህሊና ንቃቱ ከምንም ጊዜ በላይ በአሁኑ ወቅት ጥሩ ደረጃ ላይ ነው ያለው። ችግሩ የኦሮሞ ልጆች ሆዳደር የሚባሉትና በገንዘብ ያደሩ እንደሚሸጡት ብዙዎች ይገልጻሉ። የኔ ጥያቄ አሁን ቅድም እርሶ እየገለጹ ያሉት መጮሁ ብቻ አይደለም ሳይሆን እናንተ የኦሮሞ ህዝብን ወከልን ካላችሁ የኦሮሞ ህዝብ ህመም የሚሰማችሁ ከሆነ መንግስት ይሄን ያደረገ ከሆነ ለዓለም አቀፍ እናንተ ለመግለጽ አቃታችሁ? ለምንድነው ህዝብን ጥሪ አድርጋችሁ ተቃውሞ እንዲወጣ እንኳንና በወገኑ ላይ እየደረሰ ያለው መጠነኛ ስፋት ያለውን ዘመቻ፣ ግድያ፣ እስራት ማስቆም ለምን አልቻላችሁም? የሚባለው እኮ የፌደራል ቋንቋ አማርኛ የእስር ቤት ቋንቋ ኦሮምኛ ዛሬም በ21ኛው ክፍለ ዘመን በዶክተር አብይ ስልጣን የኦሮሞ ልጅ እንደ አዲስ እስር ቤት እየተሰራለት እየታሰረ ባለበት ሰዓት እናንተ ይሄን አላደረጋችሁም ነው። እናንተ የምትፈልጉት የኦሮሞ ህዝብን ምርጫ ስልጣን ላይ እንዲያወጣችሁ ብቻ ነው የሚሉ ነገር ነው እየተነሳ ያለው። ያልኩላለ እሱን እኮ ነው ሁሉንም እኛ ደረጃውን የጠበቀ ስራ እየሰራን ነው። ለምሳሌ መግለጫ ማውጣት በሚፈለግበት ሰዓት እንደ ፓርቲም እንደ አመራርም በየቦታው የኦሮሞን ህዝብ ችግር መግለጹ ብቻ እያወቀ የተኛውን ሰው ለመቀስቀስ ከምትፈጀው ጊዜ ይልቅ ያ አውቆ የተኛ ሰው የሚቀሰቀስበትን መንገድ ድጋሜ እንደዚህ አይነት ስራ የማይሰራበትን መንገድ መስራቱ ነው የበለጠ የሚቀለው። ስለዚህ አንደኛ አሁን አንተ ያነሳቸው አስፈላጊ በሆነ ቦታና መንገድ ሁሉ የኦሮሞን ህዝብ ችግር ከመግለጽ ወደ ኋላ የተባለበት ጊዜ የለም። አንድም ቦታ ኤኬሌ ስላልሆነ ብለን የኦሮሞን መብት ከመጠየቅ የኦሮሞን ችግር ከመግለጽ ወደ ኋላ ያለበት ቦታ የለም። ይሄ መጀመሪያ መታወቅ አለበት። ዋናው ጥያቄ ግን ለሰዎች ችግራችን ከመንገር ይልቅ እኛ መደራጀት እንዳለብን ላይ ተደራጅተን መገኘት ነው። እኛ እንደሚገባል ጊዜ የሚፈልገው ለምሳሌ ዛሬ ዋናው የኦሮሞ ችግር ኦሮሚያን ዲሞክራት ማድረግ አይደለም። ዋናው ዲሞክራት ኦሮሚያ ታስፈልጋለች፣ አዎ ታስፈልጋለች። ዲሞክራት ኢትዮጵያ ታስፈልጋለች፣ አዎ ታስፈልጋለች። ግን መጀመሪያ መቅደም ያለበት የተነጠቀውን የሀገሩን የባለቤትነት ጥያቄ መመለስ ነው። ሁሉም የኦሮሞ ኃይል፣ ሁሉም የኦሮሞ ተወላጅ ፖለቲከኛም አይደለም። ይሄ ሁሉም ኦሮሚያ ውስጥ ያለ ሰው በአንድነት ተደራጅተው በአንድ ፓርቲ ተደራጅተው እንደ አንድ ሰው ተንቀሳቅሰው መብቱን ሰላሙን ማስከበር ነው። የሀገር ባለቤትነትን ማስከበር ነው የመጀመሪያው ጥያቄ። ይህን ደግሞ ለሌላ ሰው አካል ለሶስተኛ አካል አቤቱታ በማቅረብ አይደለም የሚመጣልህ። አንተ የጉዳዩ ባለቤት አንድ ላይ ስትቆም ነው። አንድ ቃል ስትናገር ነው። አንድ መዋቅር በአንድ አመራር ስር ስትመራ ነው። ለዚህ ነው አሁን እርስ በራስ መወዳደራችን ትተን መካሰሱን ትተን የሁሉንም ነገር ትተን ለአንድ የኦሮሞ ህዝብ መቆም አለብን የምንለው። ለዚህ ነው ዋናው ነገር ማደራጀቱ ላይ የተሰማራ ነው። እያደራጀን ግን የኦሮሞ ህዝብ ጥያቄና መብት መነሳት ባለበት ቦታ ላይ ኤኬሌ ስላልሆነ ሳይሆን ሁሉም ቦታ ላይ ማድረግ ያለብንን ነገር እናደርጋለን። እያደረግነው ነው። በዚህኛው የኛ አመራር የሚታማ አይመስለኝም።
መልካም አቶ ወልባና አንድ ነገር ቀደም ሲያነሱ በተለይ የኦሮሞ ፓርቲዎችን ድርጅቶችን ባንድ ላይ በማምጣት እየጣርነ እንገኛለን ብላችኋል። ከዚህ በፊት ጋዲሳ ኦሮሞ የሚል ብዙ ጊዜ የኦሮሞ ልጆች ቢያንስ እንደው ምንም የሰራው ነገር የለም ቢያንስ እንኳን ተገናኝተው ፎቶ ተነስተው እጃቸውን ወደ ላይ አድርገው እንኳን ይልቀቁልን እስከማለት ድረስ ደርሷል። ይሄ አካል ወይም ይሄ ስብስብ የኦሮሞ ልጅ መሞትን የኦሮሞ ልጅን መታሰርን ቤቱ በላው ላይ መቃጠሉን ሊያስቆም አልቻለም። የኔ ጥያቄ ይሄ ጋዲሳ ኦሮሞ የሚባለው ስብስብ ባልሳሳት ሊቀመንበሩ አቶ ለማ መገርሳ ናቸው። አቶ ለማ መገርሳ ደግሞ የኦዲፒ ድርጅት አባል ናቸው። ኦዲፒ ደግሞ ራሱን አፍርሷል ኢፒፒ በሚል መጥቷልና ከኢፒፒ ጋራ በምን መዋቅር ወይም በምን ደረጃ ነው የምትሰሩት? ራሱ የኢትዮጵያ ብልጽግና ብሎ ያለ ድርጅት ነው። ኦሮሞን በክልል መደራጀት በብሔር መደራጀትን አልፈልግም ብሎ የሚንቀሳቀስ ድርጅት ነውና ምናልባት አሁንም በሌላ አካል የመመራት የኦሮሞ ድርጅቶች አባዜ መቼ ሆነ የሚያበቃው? አሁን በታሪካቸው በሁለት መንገድ እንየው። ዲቴል አሁን ተሰርቶ ያላለቁ ነገሮች እየተሰራ ያለው ኦዲፒ ብቻ አይደለም። እዛ ውስጥ ያለው ወደ 5 እና 6 ወደ 5 የኦሮሞ ፓርቲዎች ናቸው ያሉት። ኦዲፒ ራሱ ኦዲፒ ነበረ። ኦዲፒ ራሱን አክስሞ ኢፒፒ ሆኖ መጥቷል። ኢፒፒ ከሆነ ደግሞ የኢትዮጵያ ብልጽግና ድርጅት ነው። የኢትዮጵያ ብልጽግና ድርጅት ደግሞ በኦሮሞ ድርጅቶች ውስጥ ምን ሊያደርግ ይገባል? አሁንም በሌላ እጅ መተዳደር አለበት ማለት ነው የኦሮሞ ድርጅቶች። ኖርማሊ አሁን በእኛ ስትራቴጂ መሰረት በኢትዮጵያ ጉዳይ ያገባኛል የሚል በተለይ ደግሞ ኦሮሚያ ላይ የጠራ የግል አቋም አለኝ የሚል ከሚል ቡድን ጋር ተደራድረን ወደ እውነተኛ ወደ ጋራ ተጠቃሚነት መምጣት ጊዜውም ሁኔታውም የሚጠይቅ ነገር ነው። ማንም ይሁን ኦዲፒም ይሁን ሌላውም ፓርቲ ይሁን ዋናው ነገር ግን በጋራ ጥቅማችን ላይ መስራትና በሌላ መመራት ይለያያል። እኛ ከኦሮሞ ሕዝብ በስተቀር ጌታም የለንም መሪም የለንም። ከዛ ውጪ መሪ ሆናለሁ ጌታ ሆናለሁ የሚለውን ማንም አይቀበልም። ይሄ ፋሽኑ ያለፈበት ነው። ከዛሬ 27-28 ዓመት በፊትም ያልተቀበልነው ነገር ስለሆነ ይሄኛው አብሮ እንዴት አድርገን ይሄን ሀገር በሰላማዊ ሁኔታ ይሄንን ሽግግር እናጠናቅቃለን ነው ጥያቄው። የድርድሩ መነሻ በዚህ ጉዳይ ላይ ያገባኛል ተጽዕኖ ያመጣል ተብሎ የሚታሰብ አካል ሁሉ ቢሳተፍበትና በሰላማዊ መንገድ ያለውን ፕሮግራም ያለውን አቋም ቢገልጽ ተቀባይነት ካገኘ ካሸነፈ ይሰየው፣ ከተሸነፈ ደግሞ ቢቀበል ነው ዋናው መነሻ። ጥያቄን አቶ ወልባና ጥያቄን ደግሜ ላንሳ፣ ጥያቄን ላስተካክል። ጋዲሳ ኦሮሞ የሚለው የኦሮሞ ድርጅቶች ስብስብ ናችሁ። በዛ ውስጥ የኦሮሞ ድርጅቶች አገር እየመራ ያለው ኦፒዶ ወይም ኦዲፒ ራሱን አክስሞ ኢፒፒ የኢትዮጵያ ብልጽግና ፓርቲ ብሎ መጥቷል። በብሔር መደራጀት በክልል መደራጀትን አልፈልግም አንድነት ብልጽግና ብሎ የመጣው አካል በኦሮሞ ወይም ጋዲሳ ኦሮሞ የሚባለው አካል ውስጥ የነበረው ኦዲፒ ራሱን አክስሞ ኢፒፒ ከሆነ ኢፒፒ በኦሮሞ ጋዲሳ ድርጅት ውስጥ በምን መንገድ ነው አብራችሁ ልትሰሩ የምትችሉት? ምናልባት የድርጅቱ ሊቀመንበር ሆነው የጋዲሳ መሪ ሊቀመንበር የሆኑት አቶ ለማ መገርሳ የኢፒፒ አባል ናቸውና የኢፒፒ አባል ጋዲሳ ኦሮሞ ድርጅትን እንዴት ሊመራ ይችላል? በምን በኩል መንገድ አብራችሁ ትሰራላችሁ? አሁን እኮ ይሄ ሁለተኛ ሌላ አሁን ባጭሩ አሁን ያነሳው ጥያቄ እና እኔ እያነሳው ያለው ያልተገናኘ ሊገናኝልህ ያልቻለ ይመስለኛል። የመጀመሪያው መነሻ ሀሳብ ኦሮሚያ ውስጥ እንዴት ሰላማዊ ሽግግር እናመጣለን ነው።
መነሳት ያለበት የመጀመሪያው ጥያቄ እሺ ኦሮሚያ ውስጥ ሰላማዊ የሆነ ሽግግር ለማምጣት በኦሮሚያ ውስጥ ያገባኛል የሚሉት አካላቶች ሁሉ ለመነጋገር ዝግጁ እስካልሆኑ ድረስ ከነሱ ጋር ግማሽ መንገድ ሄደን መነጋገር ይገባናል ነው ጥያቄው ማመለስ ያለበት እንደ ኖርማሊ እንደ የግል ሀሳባችን የደረሰብን የሌሎች ነገሮችን ሳናነሳ የምንፈልገው ነገር ምንድነው ኦሮሚያ ውስጥ የሚደረገውን ሽግግር ሰላማዊና ውጤታማ ማድረግ ነው። ይሄን ለማድረግ ደግሞ ያገባኛል ጉዳይ አለኝ ከዚህ ውስጥ መብት አለኝ የሚል አካል ሁሉ መብቱንና ጥቅሙን በሰላማዊ መንገድ የሚያቀርብበትና በህጋዊ መንገድ የሚከበርለትን መንገድ መፈለግ አንደኛው ስራ ነው። ኦዲፒም ሆነ ሌላ ፓርቲ ያገባኛል ብሎ ከቀረበ ተቀብለን ይህንን ማየት ለስራችን ያቀላል እንጂ ምንም የሚያመጣው ነገር የለም። ግን ከመጣ በኋላ ሌላ አይነት ከመብቱና ከጥቅሙ በላይ ከህግ ውጪ ይጠይቃለሁ የሚል ካለ ያን ላለመቀበል ይቻላል። አሁን ግን መጀመሪያም የተነሳ ነገሩ ሲነሳ ኦዲፒም ወደ ኢፒፒ አልተቀየረም። ኦዲፒ ነበረ። በኦዲፒነቱ ብቻ ሳይሆን እኔ በግሌ ማምነው ኦሮሚያ ውስጥ ያገባኛል የሚሉት አካላቶች በፓርቲ አይደለም የሚወሰነው። እሱ ሀሳቡን ያቀርባል። ሀሳቡን በህግና በስርዓት እንዲያቀርብ ይደረጋል። እሱ ያቀረበውን ሀሳብ በህዝቡ ዘንድ በሚመለከተው አካል ዘንድ ተቀባይነት ካገኘ የበላይነት ካገኘ የማናከብርበት መንገድ ምክንያት የለም። ግን ወደ ህዝቡ የምንቀርብበት ሽግግሩን በሰላማዊ ሁኔታ የምናፋጥንበትን መንገድ ከሁሉም ጋር መነጋገሩ ምንም ክፋት የለውም። እዛ ውስጥ ደግሞ ሀሳቡን ይዘው የመጡ ሰዎች የተሻለ ስብዕና ካለው ፕሮግራሙን መምራት የሚችል ከሆነ ይሄም ምንም ዋጋችንን የምንከፍለውን መስዋዕትነት ይቀንስልናል እንጂ አይጎዳም። ግን አሁን አንተ እንደምትለው በሶስተኛ አካል እንደከዚህ በፊቱ የመመራት እድል የሚያመጣ ከሆነ ፓርቲዎቹ አይደለም እያንዳንዱ ኦሮሞ ስለማይቀበል በዚህኛው ብዙም ስጋት አይታየኝም። መልካም እንግዲህ በፊት ኦዲፒ ሆኖ ነው የጋዲሳ ኦሮሞ ድርጅትን የመሰረተው። ጋዲሳ ድርጅቱን ወይም የኦሮሞ ድርጅቶች ስብስብ በመሃል ኦዲፒ ራሱን አፍርሶ ኢፒፒ እንደሆነ የኦሮሞ ህዝብ ያውቀዋል። አቶ ለማ በግለሰብ አይደለም እዛ ጋዲሳ ኦሮሞ ውስጥ የገቡት ድርጅት ወክለው ኦፒዶን ወይም ኦዲፒን አሁን ኢፒፒ ራሱን ብሎ የሚጠራው አካልን ወክለው ነው የተቀመጡትና ዞሮ እንግዲህ ይሄንን ለኦሮሞ ህዝብ እንተዋዋለን። አቶ ኦልባና እንግዲህ በተለይ አነጋጋሪና አጨቃጫቂ እየሆነ ያለው የአዲስ አበባ ወይም የፍንፍኔ ጉዳይ ነው። ፍንፍኔ የኦሮሞ እምብርት ምድር እንደሆነች የኦሮሞ ህዝብ ያምናል። የአንድነት ኃይሎች ነን ብለው የሚንቀሳቀሱ ኃይሎች በተአምር የኦሮሞ ምድር አይደለችም፣ አዲስ አበባ የአዲስ አበባያኖች ነች ይላሉ። ይህ ብሎ ደግሞ ባላደራ ነኝ ስለ አዲስ አበባ ያገባኛል ብሎ ራሱን ባላደራ ብሎ የሚንቀሳቀስ አካል ተመስርቶ እየተንቀሳቀሰ የኦሮሞ ልጆችን በተለይ ቄሮዎችን በዓለም አቀፍ አሸባሪ ህግ ለማስከሰስ ደፋ ቀና እያለ የሚገኝ አካል አለ። ኦፊሲ ወይም የእርሶ ድርጅት በፍንፍኔ ላይና በኦሮሞ ጥቅም ላይ በፍንፍኔ ምድር ያለውን የኦሮሞ ጥቅም እንዴት ይመለከተዋል? ይህ ፍንፍኔ የቱለማ ምድር ነው። ቱለማ ብዙዎች ተገፍተው ወጥተዋል። የቱለማ መሬት በተለይ አሁን በአሁን ሰዓት የካ ፍንፍኔ 25000 ካሬ ሜትር የነበረው ዛሬ ወደ 57 እና 58000 ካሬ ሜትር እየሄደ የቱለማዎች ወደፊት ተገፍተው እንደ ድሮ ቱለማ ምድር እዚህ ነበረ የሚባልበት ዘመን እየተቃረበ እንዳለ ይገለጻል። የነ ሙና ቱፋ የነ አብቹ የነ ገላን ምድር ኦሮሞ ተገፍቶ አይመለከትም እየተባለ ይገኛልና የእርሶ ድርጅት በዚህ ላይ ያለው አቋም ምንድነው?
ኖርማሊ ይሄኛውን የድርጅት አቋም ብቻም ሳይሆን ፍንፍኔ የኦሮሚያ አይደለችም የሚሉትን ሰዎች ብዙም ጊዜ እኔ ለነሱም መልስ መስጠቱ አስፈላጊ መስሎ አይታየኝም። በባለቤትነት ጥያቄ የሚነሳ ከሆነ የድሮ አራተኛ ነው አምስተኛ ክፍል ህብረተሰብ ሳይንስ መጽሐፉ ካለ እሱን ብታነብላቸው ቆንጆ ነው። እኔ እንደውም የተማርኩት አዲስ አበባ ያኔ አዲስ አበባ ተብሎ ነው ሸገር የመናገሻ አውራጃ ዋና ከተማ ተብላ ነው። መናገሻ ማለት የሸዋ ክፍለ ሀገር አንዱ አውራጃ ናት። የአንድ አውራጃ ዋና ከተማ ናት። በዛኛው ደረጃ የሚወርድ ከሆነ ታሪክም እውነትም ነባሩ ሁኔታ ግልጽ ስለሆነ በዚህኛው ላይ ብዙ ክርክር ባናጠፋ ቆንጆ ነው። ሌላው ከኢትዮጵያዊነት ተነስቶ ወደ አንድ ከተማ መብት ተከራካሪነት ያደጉትን ፖለቲከኞችን ስለነሱ የምትጠይቀኝ ከሆነ ወዴት በሰፈሩት ቡና ወደ መሰፈር እየመጡ ነው። እኛን ትላንት ለአንድ ብሔር ለትልቅ ለብዙ ክፍለ ሀገር ወደ 10 ክፍለ ሀገር ነው ኢትዮጵያን 10 ክፍለ ሀገር ለሚያካልለው ኦሮሞ ስንታገል ጠባቦች ናቸው መንደርተኞች ናቸው ሲሉ የነበረ ሰዎች የአንድ ከተማ መብት ተሟጋች ሆኖ ቢቅ ሲሉ የፖለቲካቸው እድገት ነው የሚያሳየው እንጂ እኛ ጋር ስጋት አይደለም። ፍንፍኔ አዲስ አበባ በታሪክም አጋጣሚ ይሁን በተለያየ መንገድ የተፈጠረችም ኦሮሚያ መካከል ናት። በተፈጥሮም የኦሮሚያ ናት። በተደረገው የፖለቲካ ስሪት ይሁን በሌላ ምክንያት ዛሬ ዓለም አቀፍ ከተማ ናት። ልክ እንደ ኒውዮርክ እንደ ሌሎች የዓለም ትላልቅ ከተሞች ማንም ሰው በአዲስ አበባ ውስጥ የመኖር መብት አለው። የባለቤትነት ጥያቄ ግን ብዙ ይሄ ያለ ነገር ነው። አሁን ሰው ለምን ዝም ብሎ ራሳቸውን ከሚያደክሙ ጋር እንደሚደክም አላውቅም። ከሰማይ አየር ላይ አልተንጠለጠለችም ያለችው ኦሮሚያ መካከል ናት። ከኦሮሚያም እኮ ድሮ ኢትዮጵያ አንድ የዛሬ ኢትዮጵያን 14 ክፍለ ሀገር የሚያወድሱ ሰዎች እኮ እነሱ የሚደግፉት ስርዓት ያወጣው ህግ ነው ያወጣው ትምህርት ነው። እኔ ልጅ ሆኜ የተማርኩት የመናገሻ አውራጃ ዋና ከተማ ናት ብዬ ነው። ቀጥሎ የሸዋ ክፍለ ሀገር ዋና ከተማ ናት ብዬ ነው። የሸዋን ኦሮሞነት የመናገሻን ኦሮሞነት የኦሮሞነት መሬት የሚክድ ማንም የለም። ስለዚህ ከኦሮሞ መሬት ላይ የተወሰነውን ቀበሌ ቆርጦ አይደለም የማለቱ ጉዳይ ምናልባት የታሰበው ፖለቲካ ባለመሄዱ ወደ ታች ወርዶ ከታች ለመጀመር አስቦ ከሆነ የጀመሩት ቦታ ትክክል አለመሆናቸው ቢነገር ነው እንጂ የባለቤትነት ጥያቄ በዚህኛው ላይ አይደለም። በመላ ኦሮሚያ ላይ በኦሮሞ ጥቅምና መብት ላይ የሚከራከር ድርጅት የሚደራደር ድርጅት የለንም። ወደፊትም አንፈጥርም። የኦሮሞ ናት፣ ግን ማንም ሊኖርባት ይችላል። ይሄ ብዙም የሚያስጨንቅ አይደለም። መልካም እንደ አምቦ እንደ አዳማ እንደ ሐዋሳ እንደ ባህር ዳር እንደ መቀሌ ማንም ሰው የክልሉን የአካባቢውን ህግና ስርዓት አክብሮ ሊኖርበት የሚችል ከተማ ነው ለኔ። መልካም አቶ ኦልባና እንግዲህ ምርጫ እንደሚካሄድ ምርጫ ቦርድም ቀኑን ወስኗል። በነሐሴ ላይ እንደሚደረግ ነው ካልተሳሳትኩኝ የገለጸው። ምርጫ ደግሞ እናንተ የኦሮሞ ህዝብን ወክላችሁ መጠነ ሰፊ የምታደርጉ እንቅስቃሴ የምታደርጉት ኦሮሚያ ክልል ነው። በተለያየ አካባቢ ኦሮሚያ ቅድም እንዳነሳሁት በኮማንድ ፖስት እየተዳደረ በነጻነት ወጣችሁ ማትንቀሳቀሱበት ህዝብ ወጥቶ ድምጹን የማይሰጥበት ሁኔታ ስላለ ምናልባት ምርጫውን ታካሂዳላችሁ ችግር አይፈጥርባችሁም? ከደጋፊዎቻችሁ ጋር በምን መልክ ትገናኛላችሁ? በተለይ ወለጋ፣ ጉጂ
በተለይ ቦረና ባሌ ምንድነው በተለይ መሃል ከተማ አካባቢ ሰው ከሽፍታ ጋር ተገናኛችሁ እየተባለ የሚታሰርበት የሚገደልበት ሁኔታ ስለሆነ በምን መንገድ አባላችሁን ትደርሳላችሁ? ህዝብስ እናንተን እንዴት አድርጎ ሊመርጣችሁ ይችላል? ምርጫስ እንዴት እዛ አካባቢ ሊካሄድ ይችላል? ሁለተኛው ምርጫ በክረምት እንዴት ሊካሄድ ይችላል? እንደፈለገው ይካሄድ በፈለገው መንገድ ይሄድ እኛ በምርጫው እንሳተፋለን። ምርጫውንም ሙሉ ለምርጫው የሚያስፈልገን ብቃት ላይ ያለ ነው። ግን የምርጫውን ሰላማዊነትና ምቹነትን የመጠበቅ የመፍጠር ዋናው ግዴታ የመንግስት ነው። ምርጫውን ሰላማዊ ዲሞክራሲያዊ ካላደረገና በአፈና በማታለል እገዛለሁ የሚል ከሆነ ጊዜ ያለፈበት ነው። በራሱ ላይ ገመድ ከማሳጠር ምን የሚያመጣለት ነገር የለም። እኛ አንደኛ መንግስት ነው፣ ሁለተኛ ህዝቡ ነው። እኛ ከሚፈለግብን ደረጃ ራሳችንን አደራጅተን ልናሸንፍበት የምንችል ብቹና ፕሮግራም ይዘን መቅረብ ነው። ይሄን ደግሞ ሙሉ በሙሉ ሰርተናል። ይሄን መስራታችን ብቻ አይደለም፣ ህዝቡ ለምርጫ ራሱን እንዲያዘጋጅ፣ መንግስትም ራሱን ለምርጫ እንዲያዘጋጅ ይሄው አሁን የማንጣት የምርጫ ቅስቀሳ አይደለም። ተዘጋጁ፣ ራሳችሁን ለምርጫ አዘጋጁ፣ የራሳችሁን መንግስት ለመምረጥ ተዘጋጁ፣ ተወዳዳሪዎችን ለመለየት ራሳችሁን አዘጋጁ የሚል ቱሪም ተጀምሯል በእኛ በኩል። ስለዚህ እኛ የኢትዮጵያ መንግስት መወዳደር በቻለ ቦታ ላይ ሁሉ ለመወዳደር እንችላለን። እንኳን ክረምት ሌሊትን ቢያደርገው እሱ እኩል መወዳደር እንችላለን። ግን የሚያደርገው ነገር ምርጫው ሰላማዊ ዲሞክራሲያዊ የሚያስችል እሱ ማድረግ ከቻለ ህዝቡ ኮረጆውን መጠበቅ እንደሚችል እርግጠኛ ነን። ሐረር ላይ ያሳየን፣ ዛሬ ደግሞ ሰላሌ ላይ የታየው ነገር ያሳያል። ሌሊትም ቢሆን ህዝቡ ድምፁን መጠበቅ ይችላል። መንግስት ግን የህዝብን መብት ማክበር ይችላል አይችልም ሌላ ጥያቄ ነው። በክረምትም አድርጎ በኮማንድ ፖስት ስር አድርጎ የህዝቡን ጥያቄ ካለመለሰ መንግስትና ህዝብ ነው የሚነጋገሩት። እኛ ግን ድምፁን ለማክበር ለውድድርም የሚያበቃን መዋቅርና ፕሮግራም አዘጋጅተን ወደ ህዝብ ማንቃት ገብተናል። ስለዚህ በእኛ በኩል ብዙም ስጋት አይታየኝም። ስለዚህ እኛ ጠንካራ ነን፣ ሙሉ ቆመናለን እያሉኝ ነው ያሉት አቶ ኦልባና ሌሊሳ። በመጨረሻ ለኦሮሞ ባይዘው እዚህኛው ላይ አንድ ነገር ልነግርህ እፈልጋለሁ። ምክንያቱም እኔ በፖለቲካ ውስጥ ለብዙ አመት ኖሬያለሁ። እድሜን የጨረስኩት እዚህ ውስጥ ነው። እውነት ነው። በትክክል መንግስት መሆን ብቻውን መንግስት መሆን ስላለሁበት አይደለም። እንዳንድ ፖለቲከኛ ሳየው ተፈትቶ ሁሉንም ነገር ያለፈ አመራር፣ ህዝቡን መምራት የሚችል ራሱን አሳልፎ ለህዝብ የሰጠ ምንም አይነት እንከን የሌለበት አመራር ያለው ፓርቲ የኛ ፓርቲ ነው። ሁለተኛ ፕሮግራሙ የሁሉንም ኢትዮጵያ የኦሮሚያን ብቻ አይደለም የሁሉንም ኢትዮጵያ ችግር የሚፈታ ለዚህ ደግሞ የተመሰከረለት ፕሮግራም የያዘ ለዚህ ብቁ መዋቅርም ያለ ፓርቲ ስለሆነ በምርጫ ባንወዳደር እንኳን ያለኛ ተቋቁሞ ይሄን ህዝብ ማሻገር የሚችል መንግስት ይፈጠራል የሚል እምነት የለኝም። ብቻችን ግን ተወዳድረን አሸንፈን መንግስት መሆን እንችላለን። ብቃት አለን ብቻ ሳይሆን እውነቱ መሬት ላይ ያለው ነው። በህዝብ ተቀባይነት ያለው አመራርና ፕሮግራም ፖሊሲ ካለ የተቀዳ አይደለም። በራሱ በፖለቲካ ሳይንቲስት የተዘጋጀ ፕሮግራም፣ ፖሊሲ፣ ስትራቴጂ ያለን ፓርቲ ስለሆነ በዚህ በኩል ብዙ የሚያስፈልገኝ ነገር አይደለም።
መልካም አቶ ወልባና እንግዲህ እናንተ ወደ ምርጫ የምትገቡት ኦሮሚያ የኦሮሞ ልጆች በመላው ሀገር ውስጥ በእስር ቤት እየማቀቁ ባለበት ሰዓት ተማሪዎች የኦሮሞ ተማሪዎች በአማራ ክልል በድንጋይ ተወግረው በጩቤ ተወግተው እናት የልጇን ሬሳ እየተቀበለች ልክ እንደ ፖስታ እየተቀበለች ባለችበት ወቅት ነው ይሄንን ለማስቆም ለኦሮሞ ህዝብ የምትገቡት ቃል አለ የኦሮሞ ህዝብ እስራት መመቼ ነው የሚያበቃው በመጨረሻ ላይ ያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጦትና እንሰናባበታለን የኦሮሞ ህዝብ ከሚደርስበት በደል ሁሉ ነፃ መውጣት የሚችለው መደራጀት ባለበት ደረጃ ሲደራጅ ነው መደራጀት ባለበት ደረጃ ሁሉም የራሱን ኃላፊነት ሲወጣ ነው ሁሉም የራሱን ኃላፊነት ሲወጣ ነው ማንንም ኦሮሞ አንድና ሁለት ኦሮሞ ተደራጅተው የሌላውን ኦሮሞ መብት ማስከበር አይችልም ሁላችንም ተደራጅተን አንድ ላይ ስንሆን ነው ለአሁን እየደረሰብን ላለው መሞትም መሰቃየትም እኛ በአግባቡ ስላልተደራጀን ነው ለሚመጣው ሁሉ ማጨብጨቡን አትተን እንደ አንድ ሰው እንደ አንድ ህዝብ አንድ ላይ ስንቆም ነው ሁሉም ነገር ይሄን ያልከው ተደራጅተን መቆም ባለንበት ቦታ ላይ ብንቆም ኖሮ ቢያንስ ሰራዊት አይደለም ሰራዊት ወደ ጦር ሜዳ ሄደ ሰራዊት 50% አለ ይሞታል ይገባል ተብሎ ይታሰባል ዩኒቨርሲቲ ትምህርት የሄደ ተማሪ ግን ይሞታል የሚል 100% ምንም ጥርጣሬ የሌለበት ቦታ ተማሪ ሞቶ ሬሳ የሚገባው እኛ በአግባቡ ባለመደራጀታችን ነው በአንድ መዋቅር ስር ባለመሰባሰባችን ነው ጊዜው የሚጠይቅብን ነገር ባለመስራታችን ነው ስለዚህ በተለይ በፖለቲካ እኔ ፖለቲካ ውስጥ አልገባም ምን አይደለም በሚል ስም ከድርጅት ውጪ ቆሞ የሚሰሩት ላይ ብቻ ሲሳሳቱ የተለያየ ምክንያቶችን የሚሰበስቡ ሰዎች ኦሮሞዎች ይሄን ትተው ይቀርበኛል አምንበታለሁ ትክክል ነው ወደሚለው ፓርቲ ገብቶ ለኦሮሞ ህዝብ ትግላቸውን የራሳቸውን አስተዋጽኦ ለኦሮሞ ህዝብ ትግል የራሳቸውን አስተዋጽኦ ማበርከት ሲጀምሩ ሁላችንም የራሳችንን ጠጠር ለኦሮሞ በሚጠቅመው ገንዳ ላይ ስንጥል የኦሮሞ ህዝብ ችግር ሙሉ በሙሉ ይቀረፋል የተደራጀ ህዝብ መብቱን ማስከበር አይከብደውም እሱ እንኳን መብቱን ባይጠይቅ ከተደራጀ የሚደፍረው አካል አይኖርም ስለዚህ ኦሮሞን የሚያዋጣው እኛ ብቻ አይደለም እኛ የምንገባው ቃል እንደ ዛሬም እንደ ትላንቱ የተሰጠንን ኃላፊነት በአግባቡ እንወጣለን እሱን አንቅተን እሱን ከቤት አውጥተን ጥለን የትም አንሄድም ያለንን ህይወት እንኳን እስከ መስጠት ከሱ ጋር እንቆማለን እሱ ግን በአግባቡ ወጥቶ መደራጀት አለበት ይቀራል አሁንም 10 5 6 ቦታ ላይ መቆም አይደለም አሁን የሚያስፈልገን እርስ በራሳችን የምንወዳደርበት አይደለም ይሄ ጊዜ ኦሮሞን አንድነቱን የምናረጋግጥበት ጊዜ እንጂ አንዳችን ከአንዳችን ጋር የምንወዳደርበት አይደለም መቀመጫ የምንሻማ ጊዜ አይደለም እኔ ከፊት ሊሆን እኔ ወደ ሞት ነው የምንሄደው ለህዝባችን ዋጋ ወደ መክፈል ነው የምንሄደው ስለዚህ እኔ ልቅደሜ ነው እንጂ መባባል ያለብን የታሪክ ሽሚያ የስልጣን ሽሚያ ላይ የምንገባበት ጊዜ አይደለም አንተ ብቻ ሄደ ዋጋ ክፈልልን የምንባባልበት ጊዜ አይደለም ስለዚህ ወሳኙ ነገር ህዝቡ መደራጀት አለበት ነው ለኔ መልካም አቶ ኦልባና እንግዲህ ከረጅም አመት ጀምሮ አቆታለሁኝ የጨፌ ኦሮሚያ ተመርጦም በገቡበት ሰዓት አቃለሁኝ ያሎት የፖለቲካ ጽናትና ታማኝነቶ ለህዝብ ያሎት ቆራጥ ወይም ከህዝቦት ጎን መቆሞትን የሚያስመሰክሩ ሰውኖት በዛም ምክንያት ረጅም አመት በስር ተንግላተው እንደወጡ የኦሮሞ ህዝብ ድፍን ያውቃል በዚሁ ሳላመሰግን ወይም ሳልገልጽ አላልፍም እንግዲህ በአሁኑ ወቅት ደግሞ የመደመር
ብልጽግና የሚሉ ነገሮች በርክተዋል እንግዲህ ብዙ መከራዎችን ይዞ እየመጣ ግማሹ ሳይደመር ምን መደመሩም ትርጉሙ እየጠፋ ብዙ ችግሮች እየተወለዱ ህዝብ እየሞተ የተሰቃየ ይገኛል አቶ ወልባና ሌሊሳ ከሰይፈ ነበልባል ራዲዮ ጋራ ስለነበሩት ቆይታ በአድማጭ የስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ በሌላ ጊዜ እንዳስፈላጊነቱ ደግመን እንገናኛለን ተወዳጁ ድምጻዊ ጃፋር ዩሱፍ ኢዳሙ የሚለውን ዜማ ጋብዦት ሰናበታለሁኝ አቶ ወልባና እኔም ብዙ ተፈታኝ አመሰግናለሁ ለበሰልን ተወዳጁ ድምጻዊ አየር ላይ ያለ ነው Shamiti barati gangu tifne Kollo kenya yo boyenya tu warri chandisi taida watu wayo Dekia komoko uma funga tu jarriya mana sabanya tu Dekia komoko uma funga tu jarriya mana Qeerroo tu Kore bukisne konne pachamne Shamiti barati gangu tifne Kollo kenya yo boyenya tu warri chandisi taida watu wayo Dekia komoko uma funga tu jarriya mana sabanya tu Dekia komoko uma funga tu jarriya mana Qeerroo tu Tiviti, efibim batani, nu sosobu, nu koyo na malkapa, yo distani. Walagatis nagabura, baletisu nagabura, walotisu nagabura, uranatis nagabura. Nagamiti kanu barbanu kachuli male nagada male Qeerroo maras Qeerroo porus Qeerroo nunje chairori na Qeerroo dafanu kaya wanga batama Qeerroo maras Qeerroo porus Qeerroo nunje chairori na Qeerroo dafanu kaya wanga batama Kunu fintani Freda unsa di buda tapore Usoduga kamnu erkadaramne Ida pachecha erkaduranamne Urchichirantu opsine male Ida amumite kun ida tamale Binirrega kunu fintani Dursamana kesa ida anname Errofi karre moti chichirama Gotota kenyas me walitirama Kesa basa jajalla nama ayota wali
tokkummaan